ነው የቀረብኩት። ጁንታው ኢትዮጵያን የመበተን ዓላማ አድርጎ እንቅስቃሴ ከጀመረ በኋላ በ10 ሺዎች የሚቆጠሩ የትግራይ ወጣቶችን በማሰለፍ በአራት አርሚ ራሱን በማደራጀት በአማራ ክልል አካባቢ የሚያደርገውን ወረራ ቀጥሎበት ይገኛል። ከነዚህ አካባቢዎች በአራት አርሚ ያካደራጃቸው በካዲው ጀነራል ምግቤ የሚመራ አርሚ 1 ተብሎ የሚጠራ በምዕራብ ኢትዮጵያ ወይም ደግሞ በሁመራ አካባቢ ወይም አድርቃይ ማይጸምሪ ብለን በመንጠራው አካባቢ ደባርቅንና ዳባትን በመቁረጥ ጎንደርን በመያዝ ከዛ በኋላ ሁመራን ነፃ በማድረግ ከውጪ በጋለቧቸው ጌቶቻቸው የሚሰጣቸውን እርዳታ ማስገቢያ ቀዳዳ ለመክፈት ሲታገል የነበረው ሙሉ ለሙሉ ተደምስሷል። ይሄ አርሚ 1 የሚባለው ይዞት የነበረ በያን ይዟቸው ያለው የሚያሰልፈው ክፍለ ጦሮች አንደኛ በስሩ 3 ኮሮች አሉት። ኮር 1 የሚባለው በካዲው ኮሎኔል ጉሽ ገብረ የሚመራ 3 ክፍለ ጦሮች አሉት። ሁለተኛ ኮር 2 የሚባለው በካዲው ኮሎኔል ብርጌደር ጀነራል ዘነበ የሚመራ 3 ክፍለ ጦሮች አሉት። ኮር 3 የሚባለው በብርጌደር ጀነራል ወርቃይኑ የሚመራ 3 ክፍለ ጦሮች አሉ። በአጠቃላይ 9 ክፍለ ጦሮች ናቸው። እነዚህ ክፍለ ጦሮች በወታደራዊ አጠራር ወይም ደግሞ ወታደራዊ አስተሳሰብ የወታደራዊ ልምድ ባላቸው ሰዎች ሲመዘን የሰው ኃይሉ ከፍተኛ ይሆናል። የአንድ ክፍለ ጦር የሰው ኃይል ከ1500 እስከ 2000 የሚደርስ እንጂ ከዛ በላይ አይደለም። በዚህ መሰረት የኮር 1 3 ክፍለ ጦሮች አንደኛው ክፍለ ጦር ፈንቅል ክፍለ ጦር ይባላል። ስዩም ክፍለ ጦር፣ ተከዜ ክፍለ ጦር እነዚህ በ101ኛ ክፍለ ጦር ስር በ101ኛ ኮር ስር የተሰለፉ ክፍለ ጦሮች ናቸው። በኮር 2 በካዲ ብርጌዴር ጀነራል ዘነበ የሚመሩት ክፍለ ጦሮች ደግሞ አንደኛው ክፍለ ጦር ትግራይ፣ ሁለተኛው አድዋ ክፍለ ጦር፣ ሶስተኛው ወልቃይት ክፍለ ጦር ተብሎ ይጠራል። ኮር 103 ስር ያሉት በብርጌዴር ጀነራል ፍስሐ የሚመራው አንደኛው ኮር ባድመ ይባላል፣ ሁለተኛው ማዕበል፣ ሶስተኛው ደደቢት ይባላል። እነዚህ ክፍለ ጦሮች ሙሉ በሙሉ ተደምስሰዋል። ኪሳራቸውም ዘግናኝ ነው። ከፍተኛ የሆነ የትግራይ ወጣት ነው ያለቀ ያለው። ግን ደግሞ የነዚህን የአሸባሪዎች ድርጊትና የአሸባሪነት ባህሪያቸውና ተግባራቸውን የኢትዮጵያ ሕዝብ በሙሉ በተለይም የትግራይ ሕዝብ ማወቅ ስላለበት መግለጽ የግድ ይሆናል። በዚህ መሰረት የተገደሉት 5600 በላይ ናቸው። የቆሰሉት ከ2300 በላይ ናቸው። እነዚህ የቆሰሉት ቆስሏል ብለናል እንጂ በጀግናው የአየር ኃይላችን ቁስለኛ የሚያሰባስቡበት አካባቢ በተደረገ የአየር ጥቃት እነዚህም ህይወታቸው ሊያልፍ እንደሚችል እርግጠኞች ነን። ይሄኛውን አጣርተን ወደፊት የምንገልጽ ይሆናል። የተማረኩት 2000 ናቸው።
የተቀሩት እግሬ አውጪ በማለት ስልጣናም ስለሌላቸው በፍላጎትም እየተዋጉ ባለመሆኑ ወደ መጡበት በመበታተን ተመልሰዋል። በዚህ አካባቢ በተደረጉ ጦርነቶች በጣም አስቀያሚ የሆኑ ኢሰብአዊ ድርጊቶችንና የጁንታውን የአሸባሪነት ተግባርም ለማየት ችለናል። የትግራይ ወጣቶችን በመሰብሰብ ከተቻለ 2 ቀን አለበለዚያ ግን አንድ ጠመንጃ ለ5 እያስታጠቁ ወደ ጦር ግንባር ካስገቡ በኋላ አንደኛ ውጊያውን ስለሚያውቁ ተኩስ ሲበዛባቸው የተኩስ ጫናን ባለመሸከም ወደ ኋላ የሚሸሹትን ወታደሮች ከኋላ በመሆን ይገሏቸዋል። ሁለተኛ በውጊያ ወቅት የቆሰሉትን በተለይም ከባድ ቁስል ወይም የመቁሰል አደጋ የደረሰባቸውን በመግደል አነስተኛ ወይም ደግሞ መሄድ የሚችሉትን ቁስለኞች ብቻ በመያዝ ከአካባቢው የሚርቁ መሆናቸው ነው። እያንዳንዱ የትግራይ ወጣት በተደረጉ ጦርነቶች ብቻ አይደለም ህይወቱን እየከፈለ እየገበረ ያለው በራሱ እንታገልልሃለን አንተ ነፃ እናወጣለን በሚሉ ሌባ የጁንታ ጥርቅም አመራሮች በሚደረግ ግድያም ህይወቱ እየጠፋ መሆኑ አሳዛኝ ነው የሚሆነው። ስለዚህ በዚህ አካባቢ ተሰልፎ የነበረው የአርሚ 1 ብሎ የሰየሙት በካዲው ብርጌዴር ጀነራል ምግቤ የሚመራው ኃይል ሙሉ በሙሉ ተደምስሷል። በዚህ ጁንታው በዚህ አካባቢ ወደ ውጪ ወደ ሱዳን የማስወጫ መንገድም ሙሉ በሙሉ ተዘግቶበታል። ወላሂ ኢትዮጵያ ህዝብ በዚህ አካባቢ ለተደረገው እና ለተገኘው ድል እንኳን ደስ አላችሁ እንላለን። ሁለተኛው በጋሸና ግንባር ተሰልፎ የነበረ ኃይል አርሚ 2 በሚባል የሚጠራና በካዲው ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ መዲድ የሚመራ ነው። ይሄ ኃይል ከክምር ድንጋይ ጀምሮ ከደብረዘቢት ኮኪት እና እስከ ጋሸና ባሉት አካባቢዎች ከፍላቂት ወደ ጋሸና እየፈረጠጠ ይገኛል። በዚህ አካባቢ በተደረጉት ውጊያዎች ይሄ ኃይል ያሰለፈው 1 ኮር 2 ክፍለ ጦሮች ተደምስሰውበታል። ከነዚህ ክፍለ ጦሮች ከተደመሰሱት አሁንም የሰው ኃይሉ ከ3000 ሰው በላይ ተገለውበታል። 4100 በላይ ተገለውበታል። የቆሰለ 2300 በላይ ይሆናል። የተቀረው ተበታትነው ወደ መጡበት በግልም በቡድንም ጦርነቱን በመሸከም ባለመቻላቸው እየፈረጠጡ ይገኛሉ። ሶስተኛው በሽንፋ የመተማን ወደ ቀኝ በመተው ወደ ጎንደር በመግባት ከቅማንት ቅጥረኛ ቡድኖች ጋር በመተባበር ከውጪ በካዲው ጀነራል ፍሳሐ የሰለጠነና የሚመራ ኃይል ወደ ሽንፋ ገብቶ ነበር። ወደዚህ የገባው ኃይል የሰው ኃይሉ ወደ 250 የሚሆን ከነዚህ ውስጥ 90 የሚሆኑ ተገለውበት ወደ መጣበት ተመልሰዋል። ይሄ ኃይል በምዕራብ ኢትዮጵያ በቤኒሻንጉል በኩል የታላቁን የህዳሴ ግድብ ለማሰናከልም 2 ተደጋጋሚ ሙከራዎች በማድረግ በመጀመሪያው 500 አካባቢ የሚደርስ የሰው ኃይል ሲመጣ 190 ተገለውበት ወደ ነበረበት ሲመለስ በሚቀጥለውም እንደዚህ 200 አካባቢ ሲመጣ ከዚህ ውስጥ ወደ 60 የሚደርስ የሰው ኃይል ተመትቶበት ወደ መጣበት ወደ ሱዳን ተመልሰዋል።
በእነዚህ አካባቢዎች የጁንታው ሙከራ ከውጪም ከውስጥም ውጊያውን በማቀናጀት የውጪ ቅጥረኞችን በመጠቀም ኢትዮጵያን ለመበተን ሲደረግ የነበረው ሙከራ እስከዛሬ ድረስ ባደረግነው አልተሳካም፣ ከሽፏል። ጦርነቱ ቀጣይ ነው።